አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን ሰንብታችኋል? እንደምን አላችሁ? ዛሬም እናንተን ውድ ተመልካቾቼን ለማስደሰት የሚያስተምር ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ወጣ ብዬ ከኛ ሌላ ሙሽራ ይዤላችሁ መጥቻለሁ። ሌላ ሙሽራ ይዤላችሁ ስመጣ ደግሞ እናንተ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። እንግዲህ ይሄ ቻናል የሚተላለፍበት ቆንጆ የሙሽራ ልባስና እንዲሁም ቆንጆ ቆንጆ ሚኪያጆች፣ ቆንጆ ቆንጆ የጸጉር ስራዎች እንዲሁም ደግሞ መዝናኛዎች እንዲሁም የቤት ውስጥ ሽያጭ ይተላለፍበታል። እንደዚህ አይነት ስራዎችን እያስኩኝ ስመጣ እናንተም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ፣ አፈምሱኝ እያልኩኝ የዛሬውን እስኪ ቀለል ያለ የሙሽራን አሰራር አብረን እንየው። ቀለል ያለ ምናልባት ራሳችንም በደንብ ካየነው በቤታችን ውስጥ ልንሰራና ልንለብሰው እንችላለን። ለሙሽራ ምን ያህል እንደሚከፈል ታውቃላችሁ። ግን እኛ ግን እንደዚህ በቀላሉ እንትን ብለን ራሳችንን እያየን ከሰራ ነው ግን ከብዙ ወጪ ልንታገት እንችላለን ማለት ነው። ስለዚህ በደንብ አድርገን ቪዲዮዎችን በማየትና በራሳችን ውስጥ በራሳችን እጅ እንዴት አድርገን መስራት እንዳለብን ይሄን ቪዲዮ ልብ ብላችሁ ማየት ትችላላችሁ። ወደ ተመልካቾች እንደዚህ አይነት ቪዲዮዎች ቆንጆ ቆንጆ ቪዲዮዎች፣ ቆንጆ ቆንጆ መዝናኛዎች እንዲሁም ቆንጆ ቆንጆ የጸጉር ስራዎችና ሚኪያጆች እያስኩላችሁ እንድመጣ እባካችሁ ሰብስክራይብ እና ሼር እንዲሁም ላይክ እንዲሁም ኮሜንት እንዳታሳንሱኝ እያልኩኝ የዛሬውን ስራዬን እዚህ ጋር እንግዲህ እሰናበታችኋለሁ። በሚቀጥለው እስከምንገናኝ ድረስ ደግሞ ደህና ሁኑልኝ እያልኩኝ እዚህ ጋር እሰናበታለሁኝ። ባይ ባይ። ደህና ሁኑልኝ።